ለምስ አሁን የምንገኘው በህራ ቀበሌ በህራ ትምህርት ቤት ውስጥ ከስልጠና በኋላ ከቤተ ትጉሃን ደቀ መዛሙርት ጋር የአጭር ጊዜ ውይይት ይዘን ነው። ስለዚህ የኔታ አሉ በመካከላችን። እነዚህ ደቀ መዛሙርት ሁሉም በአገልግሎት በማህበር ቀለሙ ስናያቸው የነበሩ ናቸው። አሁን ትምህርት ስልጠናውን ወስደው ምናልባት በቀጣይ የመማር ማስተማሩ ዙሪያ አንዳንድ ሀሳብ እየተለዋወጥን ነው የምንገኘው። ምናልባት ከደቀ መዛሙርቱ መካከል ከእናንተ መካከል እንደው ለአባቶቻችን ለሊቀ ትጉሃንም ለርዕሰ ሊቃውንትም የምትመኙት መልካም ምኞት ካለ መመኘት ትችላላችሁ። ከዛ ውጪ እንዴት ነበረ ትምህርቱ፣ ጉባኤ ቤቱ፣ የመማር ማስተማሩ ሂደት እንዴት ተቀብሏችኋል? እናንተስ እንዴት ተቀበላችሁታል? ምናልባት ሀሳብ አስተያየት ከእናንተ። እሺ አንዳንድ ደቂቃ ልስጣችሁ። ትምህርት እንዴት ነው እና ስም ከስሞት ድምፆትን ከፍ ያደርጉ። ብሩህ ጥሩ ነህ። የቤተ ትጉሃን ጉባኤ ቤት ደቀ መዝሙር ነዎት? እሺ ትምህርት እንዴት ነው? ትምህርት በጣም ጥሩ ነው። ቆንጆ ነው አይደለ? በዚህ ትምህርት ውስጥ ደግሞ ያው እንግዲህ ሊቀ ትጉሃን የሚያደርጉት ጉርሻ አለ፣ እያጎረሱ የአባት ጉርሻ አለ እና በእሱስ ምን ይላሉ? እንዴት ነው? በጣም ቆንጆ ነው። ማንም የማያደርገው ነገር ነው ያደረጉ ያሉት። እግዚአብሔር እነሱ ያቆያቸው ያቆየኝ። አመሰግናለሁ አመሩሩክ። ያ እሺ እሺ። እርሳቸው ደግሞ በቅኔ ማህሌት ባለፈው ቅኔ ያደረጉት ናቸው። በቅኔው ቪዲዮ ተሰርቷል። ስለዚህ አሁን የቤተ ትጉሃን ጉባኤ ቤት ደቀ መዝሙር ነዎት? ከስም ማን ነው? ስሜ ኢዮብ እባላለሁ። ኢዮብ። እሺ እንግዲህ የምናገረው ነገር ቢኖር አባቶቻችን መመረቅ ባይቻልም ግን እንግዲህ የተሰማኝ ስሜት ለመግለጽ ነው። እንግዲህ አሁን ሰው ልጁን አባት ልጁን በማሳደግ ባቃተው ጊዜ ለአንድ ሰው ይህን ጉርሻ ማሰብ ከምንም በላይ ነው። ከመስጠትም አልፎ ሀሳቡ ለራሱ በጣም ከልብ እንድንማርም ያደርጋል። ሰውንም ይገፋል። ሰውም ወደ ትምህርት እንዲመለስ ያደርጋል። እንግዲህ አባቶቻችንን በሩቅ ያሉትን ከሀገር ውጭ ያሉትን እግዚአብሔር ይባርክልን ይጠብቅልን። እንግዲህ ይህን ያክል ትምህርት የሰጣቸውን መጋቢ ምስጢር እንግዲህ ምንም አዲስ ምንጭ ማለት ነው። አዲስ ምንጭ ተጠጥቶ አይጠገም። በቃ በምንም አልገልጸውም ትምህርቱን። ካሁንም ቢደገመ እንደዚህ አይነት ትምህርት ድጋሜ ብናገኝ ለእኛ ለሕይወታችንም ወሳኝ ትምህርት እስከሆነ ድረስ በጣም ደስ ብሎናል። እኔ በበኩሌ በጣም በትምህርቱ ደስተኛ ነኝ። ወደፊትም ቢቀጥልልን ደስ ይላል። አባቶቻችን እግዚአብሔር በእድሜ በጤና ይጠብቅልን። ልጆቻቸውን፣ ቤተሰቦች፣ አጠቃላይ ዘመዶችን እግዚአብሔር ይባርክልን። አመሰግናለሁ። እሺ እናመሰግናለን። እሺ ከእናንተ መካከል ኤፍሬም ይባላል። ትምህርት ቤት ነው እና ያው ባለው ነገር ከፊትም በተደረገልን ነገር በጣም ከምን በላይ ነው። ያው ማንም ወንድማችን እንደተናገረው ከምንም በላይ ማንም ሰው የሚያደርገው ነገር ነው የተደረገልን። ያው እነሱም በህይወት ይጠብቅልን ብቻ ነው። ሌላ የኛ እንትን የለም። አሁንም እዚህ በተደረገልን ያው ለሚሰማ ሰው ከትናንት ጀምሮ የተሰጠን ትምህርት ከምንም በላይ እንግዲህ ጠቢብ ህዳጥ ቃል ተለቆ ነው። ያው ለሚሰማ ሰው ትንሽ ቃል ተለቋለች ነው። እንግዲህ በያሉበት ሁሎችን የሚጠብቅልን ነው እኛ የምንለው። የእውነት ከምንም በላይ እንግዲህ ምስጋና ለእናንተ እንዳሰልጣኞቻችንም ለእነሱም እንደ ይህን እንግዳ ለሚያደርጉት በህይወት ይጠብቅልን ነው። እናመሰግናለን። እሺ እኛ አሁን አስተያየት ሊሰጡ ደግሞ አሁን እየተዘጋጁ ያሉት ደቀ መዝሙር ክነፈርግ ከቤተ ትጉሃን ጉባኤ ቤት እንዲሁም ደግሞ ሌሎች ልጆች ሲመጡ የቁጥር እና ሌሎች የዜማ ትምህርት ለሚማሩ በቀጣይ በቤተ ትጉሃን ጉባኤ ቤት ስር ያሉ መምህራችን ናቸው። እንኳን ደህና መጡ፣ እንኳን ደህና ቆዩን እንላለሁኝ። አመሰግናለሁ። እንኳን እናንተ በሰላም ቆያችሁን። በቅድሚያ ለእናንተ ያው ምስጋና በጣም የተለየ ምስጋና አቀርባለሁ። እናንተ
ቀጣይ ደግሞ ይህንን ፕሮግራም ያላደረጉልን ለሁለቶች ለሊቀ ትጉሃንና ለርዕሰ ሊቃውንት ሰሎሞን ሹምዬ ውድ የሆነ ምስጋና አቀርባለሁ። ያው 50 ሎሚ ለ50 ሰው ጌጥ ነው፣ ለአንድ ሰው ሸክም ነው የሚባለው። ለሁለት ሰዎች ጌጥ ሆኖ ለ50 ሰው ሸክም እንደሆነ ነው እንግዲህ የምገልጸው እኔ። በጣም አመሰግናለሁ። ወደ ቤቱ እንግዲህ ብቻ ደስተኞች ናችሁ? ቀጣይ የፕሮግራም ይቀጥልልን በእኔ። እሺ፣ እናመሰግናለን። እናመሰግናለን። ከርዕሰ ትጉሃን ጌታሁንና ከርዕሰ ሊቃውንት ኔታ ኤርምያስ ደቀ መዝሙር ኤልያስ ከቤተ ጉባኤ እናመሰግናለን። ስለ ስልጠናው በጣም የሚመች ነው፣ ደስ ይላል። እኛም ያው ከአባቶች ካህናት ስለ ካህናት ስልጠና ያው ደግሞ ወደፊት በሚቀጥል የካህናትን ፈለግ የሚከተሉ የሚይዙ ደቀ መዝሙር ናቸው በማለት ከአባቶች ጋር ከካህናቶች ጋር ይህን ስልጠና እንድንሳተፍ ስላደረጋችሁልን በጣም እናመሰግናለን። ይህ ስልጠና ወደፊትም እንደዚህ ሆኖ ቢቀጥል ለሁሉም በጣም የሚያሰለጥን ስልጠና ነው። በጣም ደስ ይላል። እናመሰግናለን። እሺ፣ ቃለ ሕይወት ያሰማልን። የቤተ ትጉሃን ጉባኤ ቤት ደቀ መዛሙርት እናመሰግናለን። ምናልባት የኔታ ይችን ቪዲዮ ይስሩልኝና እኔ መልእክት ሳስተላልፍ አብሬ ከነሱ ጋር እንዲገባ መምህርም እንግዲህ የቤተ ትጉሃን ደቀ መዛሙርት ጋር በአንድ ላይ ነን የምንገኘው። እነዚህ የምታዩቸው ስማቸው ደቀ መዛሙርት ይሁን እንጂ መምህራን ናቸው። በስልጠና 2 ቀን ተከታትለዋል። በቀጣይም ሞዴል ሆነው አብነት ሆነው ለትምህርት ቤቱ ለጉባኤ ቤቱ ጠዋት ማታ 24 ሰዓት በትምህርት ላይ ጊዜያቸውን እንደሚያሳልፉ ጠንካራ ደቀ መዛሙርት እንዲሆኑና ለሌላው አብነት ሆነው ምሳሌ ሆነው ጌጥ ሆነው ወደፊት በምርቃናቸው ሲመረቁ በክብር በደስታ እንደምንገናኝ በጣም ተስፋ አደርጋለሁ። በጣም ደስ ያለኝ እኔም እንግዲህ ከምንም በላይ ደግሞ ቀጣይ የያዝናቸው ፕሮግራሞች አሉ። አሁን እስካሁን በውይይት ላይ ነው የቆየ ነው። ይህንን ቪዲዮ ምናልባት እንግዲህ ሊቀ ትጉሃን አባታችን ርዕሰ ሊቃውንት ሌሎቹም የግሩፕ አባላት ይህንን ድምፅ ትሰማላችሁ። በጣም እዚህ ያልተገኛችሁ ይቆጫቸዋል። በጣም ነው የሚቆጫችሁ። ብትገኙ ደስ ይለኝ ነበረ፣ ግን ብዙዎቻችሁ አገልግሎት ስላለባችሁ በፈተና ምክንያት ያልተገኛችሁ ይቆጫቸዋል። እኛ ከደቀ መዛሙርቱ ጋር አያችሁ እንዴት እንደምናምን። ስለዚህ በጣም እድለኞች ነን፣ በጣም እድለኞች ነን። እናንተ የዛሬ እንግዲህ አበባ የነገ ደግሞ ፍሬ ቤተክርስቲያንን የምትረከቡ ቤተክርስቲያን በሁለት የተሳለ ሰይፍ መሆን እንዳለባችሁም ተነጋግረናል። አንደኛ በዘመናዊ በመንፈሳዊ፣ ሁለተኛ በዘመናዊ፣ ሶስተኛ በስብከት አውደ ምሕረቱንና ማህሌቱን አገናኝቶ የምንቆመውን የምናገለግለውን አገልግሎት ማህሌቱን ወደ ወንጌል በማምጣት ምክንያቱም ማህሌቱ ከብሉይ ኪዳን ከአዲስ ኪዳን የተወሰደ ስለሆነ ሁልጊዜ አገልግለን በሄድንበት አጥቢያ አብያተ ክርስቲያን አውደ ምሕረት ላይ ቆመን የዕለቱ ምስባክ ማን ነው? የዕለቱ ወንጌል ማን ነው? ሌሊቱን ማህሌት ዚቁ ምንድን ነው? እስመ ለዓለሙ ምንድን ነው ብለን ተርጉመን አስተምረን ነው መምጣት ያለብን። በዚህም ተግባብተናል። ለደቀ መዛሙርቱ እንዲሁም ደግሞ ለመምህራችን እንዲሁም ደግሞ ይህን ድጋፍ ላደረጉ ለርዕሰ ሊቃውንት ለአባታችን ለዚህ ሁሉ የበላይ ጠባቂ ለሊቀ ትጉሃን አባታችን ሊቀ ትጉሃን ከልጆችዎት ጋር ሆኜ ነው። ልጆችዎትን እኔም እንወደውታለን፣ እናከብሮታለን። በተለይ ደግሞ እናታችን ወይዘሮ ራሔል ይህንን ድምፅ ያው ትሰሚያለሽ፣ እናውቃለን። ቤተሰቡን እግዚአብሔር ይጠብቅ። እነሱ ጸሎተ ለማርያም ውዳሴ ማርያም ሲደግሙ በጸሎተ ማርያም ስማቸውን ሳይጠሩ እንደማያድሩ እንደማይነሱ ተነጋግረናል። እናመሰግናለን። እግዚአብሔር ይስጥልን። ስለነበረን ቆይታ ሁሉ እግዚአብሔር ስም የተመሰገነ ይሁንልን። እንግዲህ በእውነት እኔም አንዱ የቤተ ጉባኤ አባላት ሆኜ ያው ለበዓል መጥቼ ከእናንተ ጋር ማለት እንዲጀመር ከእናንተ ጋር እንድተዋወቅ እንዲሁም ደግሞ በተለይ ከክቡር አባታችን ከኔታ ኤርምያስ ጋር እንድተዋወቅ ያደረገኝ በእውነት ከልብ
አመሰግናለሁኝ። ከዚህ በመቀጠል እውነት ለመናገር ከሆነ የሊቀ ትጉሃን ተማሪዎች አጠቃላይ ብዙ አሉ፣ ብዙ የተፈለፈሉ ብዙ ይወጣሉ። አጠቃላይ በእውነት በሁሉ ሰይፍ በዘመናዊ በላቸው በቤተ ክርስቲያኑ ሁሉ በብዙ ባለጸጎች ናቸው እና አሁን እናንተም ዛሬ ሳያችሁ ምናልባት አሁን በብዙ ቦታ ብዙ ጉባኤ ተማሪ ሊኖር ይችላል። ግን አሁን በዚህ በአሁኑ ወቅት ጉባኤ የሚታየው ብዙ ነገሮች አሉ። ምን ይሁን ብዙ ነገር የማይታወቅ ግን አሁን በዚህ ያለው በጉባኤ ቤቱ እውነት ያለው ስነ ምግባር ድሮ ያላየነውን የጠፋውን ስነ ምግባር እኔ አሁን በትውስታ ሁሉ ትዝ ያለኝ እንደገና ደግሞ በቃለ እግዚአብሔር ብስለት እንደተባለ ሁሉ በጣም የሚያስደንቅ ነው እና ይህ ደግሞ አባታችን ሊቀ ትጉሃን የሚፈልጉት እውነት ትልቁ ነገር የእውነት ስራቸው ሁሉ ይሄ ነው እና የሚፈልጉት የእነሱ ምስክር ይሄ ነው ማምነው እና በእውነት ትልቅ ስራ ነው። በእውነት ደግሞ ከሁላችሁም በላይ የኔታ ኤርምያስ እውነት ለመናገር ከሆነ እኔ አሁን እንደዚህ አይነት መምህር አይቻልም። እውነት ለራሱ የሚወጡበትና የሆነ ገንዘብ ፍለጋ የሚወጥ ነው እንጂ በአሁኑ ሰዓት የሚገኘው አሁንም ነገም ትምህርት ለመማርና ደቀ መዛሙርት ለማፍራት ያላቸው ስንጨዋወት የነበረው ያላቸው ህይወት እኔ በጣም አስደንቆኛል። በአሁኑ ሰዓት እንደዚህ ማግኘቴ እና እውነት ለመናገር እናንተ ደቀ መዛሙርት በጣም እድለኞች ናቸው። ከዚህ ከቤተ ትጉሃን ጉባኤ ቤታባቸው የጀመራችሁ የቤተ ትጉሃን ልጆች ሆናችሁ ነገ ብዙ ተስፋ እንደሚጠብቃችሁ መጋቢ ሚኒስቴር በደንብ ነግረውናል እና ስለዚህ ያው ፈተና አለ፣ ብዙ ነገሮች ሊመጡ ይችላሉ። ደግሞ ይህንን እየተጋገዝን ችግሮችን እየተመካከርን አብረን ለአባታችን እየተነጋገርን ጉባኤ ቤቱ በዚህ መልኩ በዘመናዊነቱ ሰው እድሜውን ሳይጨርስ በአጭር ጊዜ ትምህርት የሚያጠናቅቅበት ወቅትና ሰዓት ይህን እየተመካከርን መሄድ ያለብን ማለት ነው። ሌላው ደግሞ እውነት ለመናገር ከሆነ መቼም የሚጠበቃቸው ውሳዊ ስራው ነውና ሊቀ ትጉሃንም ርዕሰ ሊቃውንትም መምህር ሹምዬ እውነት ለመናገር ከሆነ ብዙ ነገር እያደረጉልን ነው። የስልጠና ሁሉ ሲካሄድ በእውነት በጣም ገርሞኛል። ይህን ስራ ሲኖዶስ ያልሰራውን ስራ እየሰሩት ነው ያሉት። እውነት ለመናገር ከሆነ ሀገረ ስብከትም ሲኖዶስም ይህን ነገር ያልሰራው ሁለት ሆነው ወይም ደግሞ ሊቀ ትጉሃን እንደው ሆነው ሲኖዶሳዊ የቤተክርስቲያን ሕግና ሲኖዶሳዊ ቤተ ጉባኤን እያንቀሳቀሱ እየሰሩ ያሉት የሰሩት ስራዎች ሁሉ እኛ ከወንድሞቹ ከነመጋቢ ሚኒስትር የተረዳነው ሁሉ በብዙ ቦታ አሻራቸው በትላልቅ ጉባኤ ቤቶች ሁሉ ያላረፉበት የለም እና እኛ በአካባቢያችን እኮ እናውቃቸዋለን። እዛው እነሱ ጎረቤት ያሉ እውነት ለመናገር እኛ ጠላጠር ሊሆኑ ከእነሱ በላይ በሀብት የሚበለጸጉ ሰዎች እናውቃቸዋለን፣ ያውቋቸው ይችላሉ እና በአገሮች የሚባሉ የዚህ አይነት ሚስጥር አልተገለጸላቸውም እና ይህን የገለጸላቸው እግዚአብሔር መንፈስ ቅዱስ ነው እና እውነት የእውነት ስራቸው ሁሉ በደንብ አድርገው ብዙ ስራ ሰርተዋልና እግዚአብሔር መንፈስ ቅዱስ ከነቤተሰባቸው ከነስራቸው ሁሉ ይባርክልን። አባታችን ጸሎታቸው ይድረሰን። ደግሞ ጉባኤታቸው ከዚህ በላይ ሰፍቶ ደስ ብሏቸው የምናይ በሰላም እንድንገናኝ ያድርገን። ከእናንተ ያስተዋወቀ ለሁሉም በጣም ደስተኛ ነኝ። እግዚአብሔር ይስጥልኝ። አመሰግናለሁ።